የሰው ፎቶዎችን ብቻ ቲክቶክ ላይ ፖስት በማድረግ በወር $500 በላይ ወይም ደግሞ በእኛ ከ75000 ብር በላይ የሰራሁበትን ምስጢር ዛሬ አጋራችኋለሁ። ይህንን ለመስራት ምንም አይነት ስኪል አይጠይቃችሁም። የማሳያችሁን ስቴፕ ባይ ስቴፕ ተከትላችሁ ካደረጋችሁ በቀላሉ ማድረግ የምትችሉት ነው። ይህንን እኔም ሆንኩኝ የቲክቶክ ማስተር ክላስ ተማሪዎች እየሰሩበት የሚገኙ ቴክኒክ ነው። ስለዚህ ይህንን ለመስራት የሚያስፈልጋችሁ AI ቮይስ ቼንጀር እንዲሁም ደግሞ የታዋቂ ሰዎች ፎቶ፣ ከዛ በተጨማሪ ስክሪፕት ራይተር፣ ከዛ ውጭም ደግሞ ባክግራውንድ ኢሜጆች ነው። እነዚህን ደግሞ እንዴት አድርጋችሁ ማግኘት እንደምትችሉ ስቴፕ ባይ ስቴፕ እንዴት አድርጋችሁ ኤዲት ማድረግ እንደምትችሉ እንዴት አድርጋችሁ ፖስት ማድረግ እንደምትችሉ ስቴፕ ባይ ስቴፕ በዚህ ቪዲዮ ላይ አሳያችኋለሁ። በዚህ ዩቲዩብ ቻናል እንደምታውቁት ህይወት ቀያሪና አስተማሪ ቪዲዮዎችን እየለቀቅን እንገኛለን። በዚህም የተነሳ በጣም ብዙ የሚባሉ ተማሪዎች የዩቲዩብ ቪዲዮዎቻቸው በመመልከት ህይወታቸውን እየቀየሩ ይገኛሉ። ከነዚህም ውስጥ ስክሪን ላይ የምትመለከቷቸው ምሳሌዎች ናቸው። በቴሌግራም የሚደርሱ የምስጋና ምሳሌዎች ውስጥ የተወሰኑት ናቸው። እናንተም የዩቲዩብ ቻናላችን ብቻ በጥንቃቄ ካያችሁትና ከተገበራችሁት እመኑኝ ከነሱ መካከል አንዱ መሆን ትችላላችሁ። ይህንን ዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ የማሳያችሁን ቴክኒክ በቀላሉ መስራት የምትችሉትና ኮፒራይትም እንዳይያዝባችሁ እንዴት አድርጋችሁ ማስተካከል እንደምትችሉ በእያንዳንዱን ቴክኒክ የማሳያችሁ ይሆናል። እኛ እንግዲህ እንደምታውቁት የቲክቶክ ማስተር ክላሳችን 6ኛው ዙር ምዝገባ ላይ እንገኛለን። በቲክቶክ ማስተር ክላሳችን ላይ ከዛ ኮርስ ውስጥ ከምናሳየው የኒሽ አይነቶች ውስጥ አንደኛው ሲሆን ይህኛው ቪዲዮ እንዴት መሰራት እንዳለበት የተለያዩ በጣም ብዙ የሚባሉ ኒሾችንስ እንዴት አድርገው መስራት እንደሚችሉ የቲክቶክ ማስተር ክላሳችን ላይ የምናሳይ ሲሆን ከዛ ውስጥ የሚፈልጉትን ተማሪዎቻችን መርጠው እየሰሩ ገንዘብን በወር ሜክ እያደረጉ ይገኛሉ። ይህንም ማላችሁ እኔ ቲክቶክን ብቻ በመጠቀም ህይወቴን እንደቀየርኩኝ ከዚህ ወደዚህ እንዴት እንደመጣኝ በሚገባ ቪዲዮ አሳይቻችኋለሁ። ከዜሮ ጀምሬ ከወራት በፊት የነበረውን ከዓመት በፊት የነበረውን ህይወቴን ከግቢ ጀምሮ ያለውን አሳይቻችኋለሁ። እናንተም የየትኛውም የህይወት መስክ ላይ የየትኛውም ፊልድ ላይ ልትሆኑ ትችላላችሁ። ተማሪ ልትሆኑ ትችላላችሁ፣ ሰራተኛ ልትሆኑ ትችላላችሁ፣ እንዲሁም ደግሞ ስራ የሌላችሁ ልትሆኑ ትችላላችሁ፣ ምንም ልትሆኑ ትችላላችሁ። ነገር ግን የምናሳያችሁን የቲክቶክ ማስተር ክላስ ላይ ያለውን ስቴፕ ባይ ስቴፕ ከተገበራችሁት እኔ እንደቀየርኩት የኔም ተማሪዎች ህይወታቸውን እንደቀየሩት እናንተም መቀየር ትችላላችሁ። ያን ያህል ከባድ አይደለም። በዚህ ዘመን ኦንላይን ላይ ገንዘብ ለመስራት በጣም ቀላሉ ጊዜ አሁን ነው። ስለዚህ ይህ እድል እንዳያመልጣችሁ አሁኑ መመዝገባችሁን እንዳትረሱ። ለመመዝገብ በዚህ QR ኮድ ወይም ደግሞ በዚህ በዲስክሪፕሽን ላይ በምትመለከቱ ሊንክ የቲክቶክ ማስተር ክላስ መመዝገብ ትችላላችሁ። ዩቲዩብ ላይ አስተማሪና ህይወት ቀያሪ ቪዲዮዎችን ለማየት የምትመጡ ሰዎች ከሆናችሁ እኔ አልበትረ እባላለሁ። ዩቲዩብ ላይ አስተማሪና ህይወት ቀያሪ ኮንተንቶችን እየሰራሁ እገኛለሁ። እናንተም ይህን ቪዲዮ በድንገትም ሆነ ፎሎ አድርጋችሁ ወይም ደግሞ ሰብስክራይብ አድርጋችሁ ከመጣላችሁ እመኑኝ ህይወታችሁን የምትቀይሩበት ቪዲዮ ነውና በጥንቃቄ መመልከታችሁ እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ አሁኑ በማድረግ ወደ ቤተሰብነት እንቀላቀል። የተለያዩ ታዋቂ ሰዎችን ገስ እንዲያደርጉ ቪዲዮ መስራት ነው። እዚህ ስክሪን ላይ የምትመለከቷቸው እንደዚህ Celebrity Extreme Edition. Who is this lady? Here's the first task. Can you recognize this singer by their eyes? እዚህ ስክሪን ላይ የምትመለከታቸው እንደነዚህ አይነት ቪዲዮዎችን በመስራት እንዴት አድርጋችሁ ሜክ ማድረግ እንደምትችሉ ነው። ስለዚህ ይሄን ለመስራት የሚያስፈልገን ኮምፕሊኬትድ ነገር አይደለም። በስልካችሁ ኤዲት ማድረግ ትችላላችሁ፣ በፒሲ ኤዲት ማድረግ ትችላላችሁ፣ የትኛውን ዲቫይስ መጠቀም ትችላላችሁ። ደዝም ማድረግ ሶ the first thing የሚያስፈልገን ኢሜጆች ነው። የታዋቂ ሰዎች ኢሜጆች ነው። ዴን ስክሪፕት ያስፈልገናል ወይም ደግሞ ጥያቄዎች ያስፈልገናል። እነሱን ChatGPT ተጠቅመን እናገኛለን። ፎቶዎቻቸውን ደግሞ ጉግል ላይ እናገኛለን። ከዛ ደግሞ ቮይስ ጥያቄውን የሚያነብ ቮይስ ወይም ደግሞ ሪል እናንተን ቮይስ መጠቀም ትችላላችሁ። ችግር የለውም። ያን እናደርጋለን። ከዛ ደግሞ ባክግራውንድ ላይ የሚገቡ ኢሜጆችን ወይም ደግሞ ማይንክራፍት ጋር እንደምትመለከቱ ማይንክራፍቱን ልንጠቀም እንችላለን። ከዛ ውጭም ደግሞ ኤኒ ባክግራውንድ ኢሜጅን መጠቀም እንችላለን። በዚህ አይነት መንገድ እንዴት መስራት እንደምንችል ፕሮሰሱን እናያለን። ቀጥታ ወደ ፕሮሰስ የምፈልገው 10 የሆኑ ሰዎችን ለቲክቶክ ቪዲዮ እንዲሰራልኝ ChatGPTን አናግረዋለሁ ማለት ነው። ChatGPT ጋር እገባና ፕሮምፕት እንዲሰጠኝ ወይም ደግሞ ጥያቄ ጀነሬት እንዲያደርግልኝ እጽፍለታለሁ። 10 የሆኑ የተለያዩ ሰዎችን የተወሰነ የሰውነት ክፍላቸውን በማሳየት ሰው ገስ እንዲያደርግ አድርግልኝ ብዬ እጠይቀዋለሁ። ChatGPT በዚህ አይነት መልክ 10 ጥያቄዎችን ሰጥቶኛል። ለምሳሌ አሁን እዚህ ጋር እንደምትመለከቱት የሴሌብሪቲውን አይን ብቻ በማሳየት ከዛ ማን እንደሆነ ገስ እንዲያደርጉ አድርግ ነው። አሁን ጥያቄው አለ። ከዛ ማሳየውን የሰውነት ክፍል ወይም ደግሞ ፎቶ ያሳየኛል። ከዛ ደግሞ ማን እንደሆነ ደግሞ ያንን ሰጥቶኛል። ይሄን ስክሪፕት ቤዝድ አድርጌ ታዋቂ ሰዎችን ፎቶ ዳውንሎድ አድርገን አሁን እዚህ ጋር እንደምትመለከቱት who's smile this ብሎ ከዛ ኢሜጅ ፓርቱ ማውዝ ኤንድ ስማይል ይላል። ይሄንን ፓርት ወስደን ቶም ሃላንድ ይለናል ማለት ነው። ይሄንን ቤዝድ አድርገን እዚህ ጋር የምትመለከቷቸውን እያንዳንዱን ጥያቄዎች መሰረት አድርገን ዳውንሎድ ፎቶዎች እናደርጋለን። ዳውንሎድ ለማድረግ በጣም ቀላል ነው። ዳውንሎድ የምናደርገው ምንድነው ከጉግል ጋር ነው። አሁን ለምሳሌ ይሄንን ለምሳሌ አንሰርን ኮፒ እናደርጋለን። እዚህ ጋር መተን ሰርች እናደርጋለን ጉግል ላይ ዘንዲያ የምትባለች ዘንዲያን ኢሜጆች ዳውንሎድ እናደርጋለን። የዘንዲያን ኢሜጆች ዳውንሎድ ስናደርግ እንግዲህ ChatGPT በሰጠ መሰረት የትን ፓርት ነው አይኗን ነው ፍሮንት ቪው ሆኖ አይኗን የሚያሳየንን ፎቶዎችን ዳውንሎድ እናደርጋለን። መርጥና ማለት ነው ዘንዲያን this one is አሪፍ ነው። ይሄኛው በቻላችሁት አቅም ስኩዌር ቢሆን አሪፍ ነው።
ዴን አይኗን ዳውንሎድ እናደርጋለን። ኦር ሌሎም ካለ አሪፍ የሆነ ኳሊቲ ያለውን ዳውንሎድ ማድረግ ነው የሷን። ሶ ይሄንን ዳውንሎድ ታደርጋላችሁ። ከዛ ኔክስት ኩዌስችን እንሄዳለን። ቀጣዩ ፓርት ላይ ደግሞ የምንመለከተው ቶም ሃላንድ ነው። ሶ ቶም ሃላንድን ሰርች እናደርጋለን። ቶም ሃላንድ ምንን ነው ማሳየት ያለብን? ፎቶ ጋር አፉንና ፈገግታውን ነው። ሶ ቶም ሃላንድ this one is nice. then smiling ይሄኛውን ዳውንሎድ እናደርጋለን። ስማይል ያደረገበት ሌላም ካለ ዳውንሎድ እናደርጋለን ማለት ነው። ሶስተኛ እንመለከታለን። አሁን ሶስተኛ ጋር ደግሞ ስንመለከት ለምሳሌ አሪያ ግራንዴ ነች። አሪያ ግራንዴ ምንሆን ነው? ጸጉሯን ነው። ሶ ጸጉሯ በደንብ የሚታይበት ፓርት የአሪያ ግራንዴን ሰርች እናደርጋለን ማለት ነው። ሶ አሪያ ግራንዴ ጸጉሯ this one በጣም ፌመስ ነው። ይሄ እንደዚህ አይነት ጸጉር ብዙዎችን እናውቃቸዋለን እነ ፌመሶችን አይደለ? ሶ ስፔሻሊ 90s ላይ ነበሩን ሰዎች ልጆች ከሆነ እናውቃቸዋለን። ወይ 20s ላይ ቤሲካሊ የመጡት ግን we know them። ሶ ፎቶዎቻቸውን እንደዚህ እንወስድና ሴቭ እናደርገዋለን ማለት ነው። ዴናውንም ቀጣዩን 10ሩንም በዚህ አይነት መንገድ ዳውንሎድ እያደረጋችሁ ለምሳሌ ዲካፕሪዮን ለምሳሌ አለ። ሶ የዲካፕሪዮ ምንድነው? ናውዝ ክሎዝ አፕ። ሶ ዲካፕሪዮ ዳውንሎድ እናደርገውና ናውዝ ክሎዝ አፕ ይሄኛውን ፓርት መተን ዳውንሎድ እናደርገዋለን። ይሄንም ሊሆን ይችላል ኤኒ ፎቶ ብቻ ሪሌትድ የሚያደርገውን እየመረጥ ዳውንሎድ እናደርጋለን። ሳውን አራቱን ቤዝ ዳርገን አሳያቸዋለሁ ማለት ነው። ሳውን ይሄን ጀነሬት አደረግን፣ ኢሜጅ አግኝተናል፣ ስክሪፕታችንን አግኝተናል፣ ፕሮምፕታችንን። ሶ ይሄን ፕሮምፕትና ስክሪፕት እንዲሁም ደግሞ ቪዲዮ ኤዲት አድርገን መጨረሻ ላይ ሳምፕሉን አታልበትር 21 የቴሌግራም ቻናል ላይ ታገኙታላችሁ። አታልበትር 21 የቴሌግራም ቻናል ላይ ሙሉ አፕዴት ኢንፎርሜሽኖችን የምታገኙበት ነው። ብዙ አስተማሪ የሆኑ ፋይሎች ያሉበት ስለሆነ አሁን ገብታችሁ ጆይን ማድረጋችሁን እንዳትረሱ። እዛ ጋር ቀጥታ ታገኛላችሁ። ያን መሰረት አድርጋችሁ እናንተ እንደገና መስራት ትችላላችሁ። ሶ ይሄን ጀነሬት ካደረግን ባክግራውንድ ኢሜጆች ያስፈልጋሉ። ሶ ባክግራውንድ ኢሜጅ በቀላሉ እናገኘው የምንችለው ፒክስባይ የሚባል አለ። ከዛ ውጭ ደግሞ ፒክስል የሚባል አለ። ሶ ፒክስባይን ዳውንሎድ እናደርጋለን ወይም ፒክስ ጋር ገብተን ኢሜጆች ወይም ደግሞ ቪዲዮዎችን ነው። ሶ እኛውን ቪዲዮ ስለምንፈልግ ቪዲዮ እናደርጋለን ማለት ነው። ሶ ናቹራል ነገር ስለምንፈልግ ባክግራውንድ ላይ ናቹራል ብለን ሰርች እናደርጋለን። ሶ ናቹራል ነገሮችን ዳውንሎድ እናደርጋለን ማለት ነው። አሪፍ የምንለው ናቹራል ቪዲዮ ዳውንሎድ እናደርጋለን። ፒክስባይም ጋርም ከፈለጋችሁ እዚህ ጋር መታችሁ ቪዲዮ ትሉታላችሁ። ናቹራል ነገር ስለሆነ የምፈልገው ናቹራል ብለን ሰርች እናደርጋለን። ሶ ናቹራል ቪዲዮዎችን ወስደን ዳውንሎድ ማድረግ ነው እዚህ ውስጥ። አሁን ይሄ በጣም ደስ ይላል። ስዋን ቴኔ ቀጥታ ዳውንሎድ ትፈልጉትን ፎርማት መርጣችሁ ሳይዝ ዳውንሎድ ማድረግ ነው። እንደምታዩት እዚህ ጋር ዳውንሎድ ማድረግ ጀምሯል። ባክ እናደርጋለን። አሁን እያየን ብቻ ዳውንሎድ እናደርጋለን። ከዛ በተጨማሪ ዩቲዩብ ላይ እንመጣና ለምሳሌ ማይንክራፍት ከሆነ የፈለግነው ማይንክራፍት ጌምን ባክግራውንድ እንወስዳለን። ሶ ማይንክራፍት ስንወስድ ሞር ኮፒራይት እሱ ላይ ያመጣ ይችላል። ሶ እሱን እንዴት ኤዲት ማድረግ እንዳለብን እናያለን። ሶ ዩቲዩብ ላይ እንመጣለን፣ ማይንክራፍት ብለን ሰርች እናደርጋለን። እዚህ ጋር ክራፍት ሶ በዚህ አይነት መሰረት ሰርች እናደርግና ማይንክራፍት ጌሞች ይመጣሉ። እዚህ ውስጥ የምትመለከቷቸው ማይንክራፍቶች ውስጥ በጣም ቀላል የሚለውን አንዱን መርጣችሁ ዳውንሎድ ማድረግ ትችላላችሁ። ቴን እዚህ ጋር ያሉትን አንዱን ዳውንሎድ እሷን ለምሳሌ ቶሎ ዳውንሎድ እንዲሆንልን ስለምፈልግ ቲሷን ዳውንሎድ ለማድረግ ፈለግ ቴን ትጫኑታላችሁ። ሶ ይሄንን ዳውንሎድ አድርገዋለሁ። ቀምተን ዳውንሎድ ሶ ማይንክራፍቱን ይሄንን ዳውንሎድ አድርገናል። ዳውንሎድ እናደርገዋለን። ሶ አሁን እንዴት መስራት እንዳለብን ነው ማሳያችሁ። ቴን ይሄንን ዳውንሎድ አድርግ። ሶ የመጀመሪያው የሚያስፈልገን ኢሜጅ ነው። ኢሜጅን አግኝተናል። ከዛ ባክግራውንድ አግኝተናል። ቴን ስክሪፕታችን አግኝተናል። ከዛ ግን አንድ የሚቀረናል። እሱ ምንድነው? ቮይስ ነው። ሶ ቮይስ ስለሚቀረን ቮይስ ዳውንሎድ እናደርጋለን ማለት ነው። ሚኒ ማክስ ይባላል። ሚኒ ማክስ ኤአይ እንጠቀማለን። ሚኒ ማክስ ኤአይ ቮይስ ቱ
ቴክስት የሚቀይርልን ማለት ነው። ቮይስ ጀነሬተር አለን ቴክስት ቱ ቮይስ የሚቀይርልን። ሶ ሚኒማክስ ኤአይን የመጀመሪያው ሊንክ እንጫነዋለን ማለት ነው። ሚኒማክስ.ai ውስጥ ከገባን በኋላ ቴክስቶችን ወይም ደግሞ እዚህ ጋር ያሉትን ጥያቄዎች አሁን እዚህ ጋር ጥያቄዎችን ፔስት እናደርጋቸዋለን። የምንፈልገውን ፔስት አድርገን ከጨረስን በኋላ ቮይሶች አሉ ፍሪ ቮይሶች የተለያዩ ቮይሶችን እንመርጥለታለን እዚህ ጋር ካሉት ውስጥ አሁን ለምሳሌ የመረጥኩት ዩዝ እለዋለሁ ማለት ነው። አሁን ሴሌክት ተደርጎልናል ቮይሱ ሴሌክት ተደርጓል። ጀነሬት እንለዋለን። ጀነሬት ስንለው ሎጊን እንድናደርግ ያዘናል። ሎጊን እናደርጋለን ማለት ነው። ሎጊን አድርገናል። እንደምትመለከቱት ጋር 14000 ሰጥቶናል ካራክተሮች። አሁን እዚህ ጋር 280 ነው ስለተጠቀም 280 ካራክተር ይቀንሳል ማለት ነው። ይሄ አሪፍ ነው። ከ11 ላቭ የተሻለ ደግሞ ይሄ አሪፍ ነው። አሁን ይሄንን ጥያቄዎችን አንደኛ ጥያቄ፣ ሁለተኛ፣ ሶስተኛ፣ አንደኛ ጥያቄ፣ ሁለተኛ ጥያቄ፣ ሶስተኛ ጥያቄ አስገብተናል። ጀነሬት እንለዋለን። የመረጥነው እንግዲህ አለ አሁን እንደምትመለከቱት ጋር ኩዌስቸን የሚል አለ፣ ኢሜጅ ፓርት አለ፣ ከዛ አንሰር የሚል አለ። እነዚህ ነገሮች አስፈላጊ አይደሉም እንደምታዩት ማለት ነው። አሁን እዚህ ጋር ሳሳ እነዚህ እናጠፋቸዋለን። ጃቸውን ሳናጠፋ እነዚህ እናጠፋለን። ዜናውን ሴኮንድ ፓርት እናጠፋለን፣ ምክንያቱም ኢሜጅ ፓርት ምናምን ስለማንል ማለት ነው። እናጠፋቸዋለን። አሁን እንደገና ጀነሬት እንለዋለን። እንደምትመለከቱት ቀንሷል። ናይስ። ይሄንን እንደምትመለከቱት ጀነሬት አድርጎልናል። ይሄን ዳውንሎድ እንለዋለን። ቀጥታ ዳውንሎድ ያደርጋል። አሁን ቤዚክ የሚባሉ ነገሮች ቮይስ ጨርሰናል፣ ኢሜጅ ጨርሰናል፣ ባክግራውንድ ጨርሰናል፣ ከዛ ስክሪፕት ጨርሰናል። አሁን የሚቀረን ፋይናል ፕሮሰስ ነው። እሱ ፋይናል ፕሮሰስ ኤዲት ማድረግ ነው። እነዚህ ኮምባይን አድርጎ ኤዲት ማድረግ ነው። እሱን ለመስራት ደግሞ በጣም ቤዚክ የሚባል ኤዲተር ነው። ብዙዎቻችሁ ለሶሻል ሚዲያ የምትጠቀሙ ቤዚካሊ ደግሞ ሾርት ፎርማት ከሆነ አይ ሆፕ ታውቁታላችሁ። ካፕከት ነው። ካፕከትን ተጠቀሙ። ሌሎችን መጠቀም ይችላል። ፊልሞራ መጠቀም፣ ሬልዌይ የመሳሰሉትን መጠቀም ትችላላችሁ። ግን ሪኮመንድ ማድረጋችሁ ካፕከትን ነው። ካፕከትን እንጠቀማለን ማለት ነው። ካፕከትን እንከፍታለን። ካፕከት ከከፈትን በኋላ ኒው ፕሮጀክት ወይም ደግሞ ክሬት ፕሮጀክት እንለዋለን። በዚህ መሰረት ይመጣልናል። አሁን ዳውንሎድ ያደረግናቸውን እያንዳንዱ ፋይሎች ዳውንሎድ የተደረጉ ፋይሎችን አስገብተናል። መጀመሪያ ቮይሱን ነው የምናስገባው ሞር የትኛውን መከተል እንዳለብን እንድንረዳን ቮይሱን እናስገባለን። ቮይሱን ካስገባን በኋላ በጣም ጸጥ የሚሉ ፓርቶችን እናወጣቸዋለን። እነዚህ ዝም የሚሉት ፓርት በጣም ስለሚረብሹ ማለት ነው። ግን ሁሉንም እናስወጣቸዋለን ማለት አይደለም። ዝም የሚሉትን ከዛ ሳውንድ ዲስ ፓርት አይዝ ኦንሊ የሚለው አንፈልገውም። ስለዚህ ይህንን ከት እናደርገዋለን። አሁን ይህንን በሁለት አይነት መንገድ ኤዲት ማድረግ እንችላለን። እንደምትመለከቱት ይሄኛውን ሚዩት ማድረግ እንችላለን ሳውንዱን አሁን፣ ወይም ደግሞ ዲሌት ማድረግ እንችላለን። ምክንያቱም አሁን ከዚህ መተን አይቱታ ዲዛይስ ብሎ ከዛ ቀጥሎ የሚመጣለ ዝም ይልና ዘንዳያ ይላል። አሁን እዚህ ጋር ሌላው በጣም ወሳኝ ፓርት ምንድን ነው? አሁን ከዚህኛው ሳውንድ ከዚህኛው ጥያቄ ቀጥሎ ካውንት ማድረግ ያለበት ድምጽ። ስለዚህ ካውንተር ያስፈልገናል ማለት ነው። ካውንተር ማለት ሳውንድ ካውንተር ያስፈልገናል። ሶስቱን ለማግኘት ደግሞ ታይም ካውንተር ዩቲዩብ ላይ ገብተን ዳውንሎድ ማድረግ ነው። ታይም ካውንተር የሚል ሳውንድ ኢፌክቱን ዳውንሎድ ማድረግ ነው። ዩቲዩብ ላይ እንመጣለን። ታይም ካውንተር ብለን ሳውንድ ኢፌክት ዳውንሎድ እናደርጋለን ማለት ነው። ፍሬ ሆነዋል። ይህንን ዳውንሎድ እናደርገዋለን። ከዛ ትክክለኛው መልስ ሲመለስ ወይም መልሱን ሲመልስ ደግሞ ጤን የምትል ወይ ደግሞ አንሰር ቤል አለ አይደለ? እሱን ደግሞ ዳውንሎድ እናደርጋለን። አሁን በቮይስ ፎርማት ስለሆነ የምፈልገው MP3 ፎርማት ዳውንሎድ እናደርገዋለን ማለት ነው። ይህንን MP3 ፎርማት ዩቲዩብ ላይ የምትጠቀሙ ከሆነ ኤስኤስን ተጠቅማችሁ ዳውንሎድ ታደርጉታላችሁ። ቀጥላችሁ ሌላኛው የምትፈልጉት አንሰር ቤል ነው። ሳውንድ ቤል ኢፌክት ሳውንድ ኢፌክት ኮሬክት አንሰር ቤል ሳውንድ ኢፌክት አለ። ከዚህ ውስጥ ካሉት አንዱን እንወስዳለን። ለምሳሌ ይህንን
ዲስ ፓርት ማለት ነው። ሶ ትክክል መሆኗን እቺን ነው የሚያሳየን። ይሄኛው ደግሞ ስህተት ሲሆን ነው። ስለዚህ ይሄንን ዳውንሎድ እናደርገዋለን ማለት ነው። አሁንም ገብተን ኤስኤስ ላይ ነው እንደምታውቁት። ኤስኤስን ከዚህ በፊት ስላሳየሁትኝ ነው እያሳያችሁ ያልሆነ። እሱን ደግሞ ኦልሬዲ ታውቁታላችሁ። ዳውንሎድ ማድረግ እንዴት እንደምትችሉ ከዚህ በፊት ያሳየኋችሁ ቪዲዮዎች አሉ፣ ገብታችሁ መመልከት ትችላላችሁ። በዚህ አይነት ፎርማት ድጋሚ ዳውንሎድ እናደርገዋለን ማለት ነው። ቴን ባክ ቱ ካፕከት ጋር እንገባና ዳውንሎድ ያደረግናቸውን ኦዲዮዎች እናስገባለን። ዜና አሁን ይሄኛው አለ እንደምትመለከቱ 2 ሰከንድ ተጠቅመናል። እሱ ይሄኛውን ፓርት እንወስዳለን፣ ጥቅ የምትለውን ፓርት ማለት ነው። ሶ አሁን ይሄኛውንም በተመሳሳይ 2 ሰከንድ ኢትስ ኢናፍ። ከፈለጋችሁ ማስረዘም ትችላላችሁ፣ እሱ የእናንተ ፍላጎት ነው። 5 ሰከንድም ማድረግ ትችላላችሁ፣ 3 ሰከንድም። ግን ስለሚሰለች ያን ያህል ባትሄዱ አሪፍ ነው። ሶ ይሄን ታደርጋላችሁ። ሶ አሁን ካውንተር እዚህ ጋር አለ ማለት ነው። ከዛ ባክግራውንድ ኢሜጆችን እንወስዳለን። ዴን ባክግራውንድ ይሄን ማይንክራፍት የምትጠቀሙ ከሆነ ባክግራውንድ ላይ ዴን ማይንክራፍቱን ካስገባን በኋላ ሬሾ እናስተካክለዋለን። 9:16 ሬሾ ዴን ፉል ሳይዝ እናደርገዋለን። ሶ አሁን ይሄንን ባክግራውንድ ስትጠቀሙ ይሄንን ድምጽ አለው እንዘጋዋለን። ድምጹን ሚዩት እናደርገውና ይሄኛው ኮፒራይት እንዳይዝባችሁ ማይንክራፍት ጌም ከሆነ የምትጠቀሙት ፊልተር ውስጥ ገብታችሁ ብለር ታረጉታላችሁ በቻላችሁት አቅም። ሶ ብለር ኢፌክት ተጠቅመን ብለር እናደርገዋለን ማለት ነው። ሶ አድ እናደርገዋለን ብለሩን ድራግ አድርገን ብለር ሳይዙንም ትንሽ እንጨምረዋለን። ትን ሞሽን እንዳለ እናያለን። ስቲል ሞሽን አለ፣ አሁንም እንጨምረዋለን ብለሩን። ሶ ይሄን አደረግ። ሶ አሁን አሁን አድርገናል ማለት ነው። ሶ አሁን ገስ ሴሌብሪቲ ስለሚል ማን እንደሆነ አውቀናል። ማነች እዚህ ጋር እንመለስና የመጀመሪያው ፓርት ላይ ያለችዋ ዘንዳያ መሰልችኛ ዘንዳያ ያ ሶ ዘንዳያ ፓርት ምንዋን ነው የምናሳየው? እዚህ ጋር እንደምትመለከቱት አይኗን ብቻ። ሶ ዘንዳያን ዳውንሎድ ያደረግነው ፎቶ እናመጣለን። ዘንዳያ ፎቶ ሶ ምን እናደርጋለን? ማስክ እንለዋለን። መርጠን ማስክ ካደረግን አድ ማስክ ብለን ሬክታንጉላር ማስክ ይሄንን እንደዚህ አድርጋችሁ አይኗ ጋር ብቻ ፔሪድ። ይሄን ጨረስን ማለት ነው። ሶ ሳይዙን እንደዚህ ታስተካክሉታላችሁ፣ ዜን ታመጡታላችሁ። ከዛ ከዚህ እስከዚህ እዚህ ድረስ ይለንና ከዛ ካውንት የሚያደርግ ድምጽ አለ እዚህ ጋር የምትሰሙት። ይህን ለማስተካከል ደግሞ ካውንተር እንጠቀማለን። ሶ ካውንተር ለመጠቀም በጣም ኢዚ ነው። ካውንተር እንፈልጋለን። ስቲከር ውስጥ እንገባና ታይም ካውንተር እንፈልጋለን ማለት ነው። ሶ ስቲከር ላይ ገብታችሁ ታይም ካውንተር ሰርች ማድረግ ነው። ዲስ ዋን ኢዝ ታይም ካውንተር ያ። ሶ ይሄን እናመጣለን፣ ድራግ አድርገን እናስገባዋለን ማለት ነው። ሶ ይሄንን ትንሽ እናሳጥረው ወደ ኋላ ባክ እስኪ እናመጣለን። አጅስት እናደርገዋለን ታይሙን ዴን እዚህ ጋር እናመጣዋለን። እስኪ ሶ አሁን ከላይ ጋር ቴክስት ይቀረናል ማለት ነው። ሶ ቴክስት እናስገባለን። ይሄን ቴክስት እዚህ ጋር እናስገባለን። ከዛ ይሄንን ቴክስት ካስገባን በኋላ እዚህ ጋር እንወስደዋለን። ሶ እዚህ ጋር ካሉት ኢሜጆች ፎንቱን ለማስተካከል ደስ ያላችሁ መምረጥ ትችላላችሁ። ይሄንን ለምሳሌ ተጠቀሙ ትችላላችሁ። ዴን ባክግራውንዱን ዋይት የሆነውን ይሄንን ለምሳሌ ቀይ ማርክ ትችላላችሁ። ዴን ገስት ፈርስት ሌተር ጂ ካፒታል እናርገውና ኢሪስ ጥያቄ ምልክት እናደርግበታለን። ይሄን ይመስላል። ከዛ ምን እናደርጋለን? አንደኛው ፎርማት ይሄ ነው። ሶ እችኛዋ ፓርት ሁሉም ጋር ስለምትሄድ እስከ ጥግ ድረስ እስከ ቮይሱ ጥግ ድረስ እንወስደዋለን ማለት ነው። ሶ አሁን እዚህ ድረስ አሳየ ነው አይደለ? ዳይነችን ባክ እናርጋትና ሚኒቱ ካውንት የሚያደርግበትን አይተን ሶ እዚህ ጋር ሙሉ ዘንዳያ የሚለው ሙሉ የዘንዳያን ፎቶ እናስገባዋለን። ይሄ የሚታይበት ሰዎችን እናመጣለን፣ ዘንዳያን ለቅ እናደርጋታለን ማለት ነው በዛ አይነት ፎርማት። አሁን ይሄን ፉል ሳይዝ አድርገን እንመልከተው። ሶ አሁን ቴክስት
አለ፣ ሰውየው የሚያወራው ወይም ደግሞ ኦዲዮ አለ። ስለዚህ ካፕሽን ማዘጋጀት አለብን። ካፕሽን ከማዘጋጀታችን በፊት ሌሎችን ኦዲዮ ፎርማቶችን የተወሰነ እናስተካክለው። ጀንዳያ ካለ በኋላ አለቀ። ይህንን ፓርት እናጠፋለን፣ ይህንን የሷን ፓርት እናጠፋለን። ከዛ ሳውንዱ ዝም የሚልበትን ፓርት እንዳሁኑ ተመሳሳይ መንገድ ተጠቅመን እናስተካክሏለን ሳውንዱን ማለት ነው። Whose smile is this? Whose smile is this? ይህንን ከት እናደርገዋለን። ጸጥ የሚልበትን ፓርት እናስጠጋለን። ይህንን በስርዓት አጀስት ማድረግ ይኖርብናል ማለት ነው። ይህንን ደግሞ ለማየት ሳምፕሌን ቪዲዮ ማየት ትችላላችሁ ከጨረስኩት በኋላ። ዜናውን ይህንን ኢሜጁን ዱፕሊኬት ማድረግ ይችላለን። ኮፒ እናደርገውና ራይት ክሊክ አድርገን ኮፒ ባክ እችን ከፈልግ እችን ብቻ መርጣትና ኮፒ ቴን ፔስት እናደርገዋለን እዚሁ ጋር አሁን ማርጣለን። አሁንም በዚህ መሰረት አጀስት አድርገናል። ዴን እንደምትመለከቱት እነዚህ ክፍተት ላይ ካውንት የሚያደርግበት ነው እንደይቃ። ስለዚህ ይህንን ታይም ኮፒ እያደረግ እንወስደዋለን ማለት ነው። እዚህ ጋር ፔስት Tom Holland, guess the celebrity from this hairstyle. አሁን ይሄኛውንም ማለ ያለውን ፓርት እናስገባና Ariana Grande. በዚህ መሰረት ይሄን ከጨረስን በኋላ አጀስት አድርገን ባርክ አድርገን እንመለከተዋለን። ኦዲዮ አለ። ዴን ቀጣይ ፓርት ነው ቲክ የምታደርገው ድምጽ አለች፣ ጢጢ የምትለው ማለት ነው። እሷን እየተከተል ታች ጋር ባረግ ነው በዚህ ዝም ጢ በሚለው ድምጽ ውስጥ ታይም ካውንተሩን እናስገባዋለን ማለት ነው። same time counter. Tom Holland, guess the celebrity. አሁንም በስርዓት እንደዚሁ አጀስት እናደርገዋለን ታይም ካውንተሩን። ከመጀመሪያው ጀምረን እናየዋለን። Zendaya, whose smile is this? ይህንን ደግሞ ማን እንደሆነ እዚህ ጋር ሁለተኛው ጥያቄ whose smile is this? ቶም ሃላንድ። የቶም ሃላንድን ማውዝ ኤንድ ስማይል ስለሚለን ማውዝ ኤንድ ስማይል እንጠቀማለን ማለት ነው። ቶም ሃላንድ ወደዚህ ቶም ሃላንድ ይህንን እንወስዳለን። የቶም ሃላንድ ፎቶ ዜን ምንም እንትን አያስፈልገውም። ዙም ትንሽ እናድርገውና ማስክ ዜን አድ ቱ ማስክ ዜን ሬክታንጉላር አድርገን ስማይል ስለሆነ ስማይሉ ጋር ብቻ እናመጣዋለን። ከዛ ባክ እናደርገውና ዙም እናደርገዋለን። እንደዚህ እናደርገዋለን። ቶም ሃላንድ የሚለው ጋር ፉል ፌስ ኦፍ ቶም ሃላንድን እናስገባለን ማለት ነው። ይህን እንወስድና እናስገባዋለን። ቶም ሃላንድ ይህንንም እናጠፋለን። ቀጣይ ሄር ስታይል ማለት አሪያና ግራንዴ የምናሳየው ደግሞ ጸጉሯን ብቻ ነው። ሄር ስታይል ብቻ የሚለውን እስከንመጣና እናስገባለን። እዚህ ድረስ እናመጣዋለን። ከዛ ፉል ፎቶዋን እናስገባዋለን ማለት ነው። ዜን ከት እናደርገዋለን። ስለዚህ ምንድነው የምናደርገው? እያንዳንዱ ፉል ፎቶ የሚታይበት ፓርት ላይ አኒሜሽን ብንሰራለት ሞር አሪፍ ስለሆነ አኒሜሽን እናስገባለታለን። ኢን አኒሜሽን ማለት ነው። የኢን አኒሜሽን አውት አኒሜሽን አኒሜሽን እናያለን። ቶም ሃላንድ ፌዲን እናስገባለታለን። ፌዲን እናስገባን ፉሉን ማየት እንችላለን። አንዴ Zendaya, whose smile is this? Tom Holland, guess the celebrity from this hairstyle. Ariana Grande. በዚህ አይነት መንገድ ሰርተን ጨርሰናል። ምንም የቀረን ነገር የለም። ይህንን ከሰራን ይህንን ቴክስቱን አጅስት ማድረግ አለብን። እዚህ ድረስ አጅስት እናደርገዋለን ከላይ ጋር ያለውን። አሁን አንድ የሚቀረን ነገር አለ። የሚቀረን ምንድነው? ካፕሽን ነው። ካፕሽን ጀነሬት እናደርጋለን። ጀነሬት ካፕሽን እንለዋለን። ጀነሬት ያደርግልናል ካፕሽኑ ሞር ቮይሱን እና እንትኑን አላይን እንዲያደርግልን በጣም ስለሚረዳን። አሁን ካፕሽን ፎርማቱ ብዙም ደስ አይልም። ካፕሽኑን እንቀይረዋለን ማለት ነው። ቴምፕሌት ውስጥ እንመጣለን።
ደስ ያላችሁን ካፕሽን ዲስዋን ከፈልጋችሁ ዲስዋን ትመርጡለታላችሁ። ሴን ሳይዙን ትንሽ ቴን ባክ እናርገው። ከዛ እስኪ እናጣጡ Zendaya, whose smile is this? Tom Holland, guess the celebrity from this hairstyle. Ariana Grande. በቃ አሁን ጨረስን ማለት ነው። በደንብ እንደምትመልከው ጨርሰናል ሁሉም ነገር። ሳውንድ ኢፌክት ሌላ ሳውንድ ባክግራውንድ ማስገባት ከፈልጋችሁ ትችላላችሁ። ነገር ግን ቲክቶክ ላይ ፖስት ስታደርጉት የራሳችሁን ሳውንድ መጠቀም ትችላላችሁ። በዚህ መሰረት አሁን እኔ 3ቱን የሰራሁት እናንተ 10 አድርጋችሁ 15 ሰከንድ ነው 1 ደቂቃ እንዲሞላላችሁ። ለምሳሌ 3 ብታደርጉት 1 ደቂቃ ይሞላላችኋል ማለት ነው 10 ማለት ነው። ስለዚህ በዚህ አይነት መንገድ መስራት ትችላላችሁ። ይሄን ይመስላል። ሶ ይሄንን ኤክስፖርት ስናደርገው እዚህ ጋር ኤክስፖርት እንለውና ኤክስፖርት ካልን በኋላ እዚህ ጋር ታይትሉን አስገቡ ይላል። ሶ ታይትል ለማስገባት ከማስገባታችን በፊት የተወሰኑ ሴቲንጎች እኔ በ1080 ኤክስፖርት ብታደርጉት ሪዞሉሽኑ አሪፍ ነው። 4K ወይም ደግሞ 2K ምናምን ባታደርጉት አሪፍ ነው። ምክንያቱም ቲክቶክ ራሱ ኮምፕሬሽን ስላለው ኮምፕረስ አድርጎ ሃይ ኳሊቲ አይኖርባችሁም አያረገውም ቪዲዮአችሁ ማለት ነው። ከዛ 60 በ60 አድርጉት። እኔ 60 ነው ሪኮመንድ ማድረገው። ብዙ 25 እና 30 ነው። ደስ ያላችሁን ይሄን መጠቀም ስለዚህ ኢት ማድረግ ግን ሪዞሉሽኑ ጋር ማስተካከላችሁ እኔ በ60 ስለሆነ የምፈልገው 60 አደርገዋለሁ። እንደምትመለከቱት 16 ሰከንድ ነው 24 ሜጋባይት ይመጣል ማለት ነው። ሶ ይሄንን ካደረግን በኋላ ታይትሉን ለመስጠት ሁሌም እንደተለመደው ቻትጂፒቲ ጋር ገብተን ጀነሬት ታይትል ትሉታላችሁ ማለት ጀነሬት ታይትል ፎር ዲስ ቪዲዮ በቃ ዲስ ቲክቶክ ቪዲዮ አይዲያ ምናምን ደስ ባላችሁ ብቻ ፕሮንት ማዘጋጀት ስላላችሁ ሶ ጀነሬት አድርጎ የተወሰኑ ታይትሎችን ይሰጣችኋል። ከነዚህ ታይትሎች ውስጥ እናንተ አሪፍ ነው የምትሉትን ዲስ ዋን the first one መረጥኩኝ then ኤክስፖርት አደርገዋለሁ። ሶ ይሄን ኤክስፖርት ካደረኩኝ በኋላ ቲክቶክ ላይ ፖስት ማድረግ ትችላላችሁ። ሃይ ኳሊቲ የሆነ ቪዲዮ ነው ኤክስፖርት የሚሆነው። እኛ ቲክቶክ ማስተር ክላስ ላይ የሚማሩ ተማሪዎች እንዲሁም ደግሞ እኔም በወር ከ500 በላይ ዶላር በአንድኛው ኒሽ በዚህ ኒሽ ብቻ እየሰራሁበት ነው። ስለዚህ እናንተም እንደዚህ አድርጋችሁ መስራት ትችላላችሁ። አሁን እኔ ማይንክራፍት ጌሙን ተጠቅሜ ነው የሰራሁት። እናንተ ደግሞ ከማይንክራፍት ውጭ ሌሎች ባክግራውንድ ኢሜጆች ተጠቅማችሁ መስራት ትችላላችሁ። ባክግራውንድ ኢሜጁን ኮፒራይት እንዳይዝባችሁ ባክግራውንድ ብለር አድርጉት። ከዛ ሚረር ማድረግ ትችላላችሁ። አሁን ለምሳሌ ብለር ብቻ ነው እኔ ብለር ብቻ ነው ያደረኩት። እናንተ ግን ባክግራውንዱን ከብለር ውጭ ደግሞ ሚረር ማድረግ ትችላላችሁ። ዴን ሌላ ኢፌክቶችን መጠቀም ትችላላችሁ። በዚህ አይነት መንገድ ኤዲት አድርጋችሁ መስራት ትችላላችሁ። አይኦፒ ቪዲዮ እንደተመቻችሁ ተስፋ አድርጋለሁ። በሌላ ቪዲዮ እስከማገኛችሁ ሁላችሁ በየላችሁበት መልካም ጊዜ ይሁንላችሁ። እዚህ ጋር የተጠቀምኩትን ሙሉ ነገር እንዲሁም ሳምፕል ቪዲዮውን ለማግኘት አልበትራንድ የቴሌግራም ቻናል ላይ ማግኘት ትችላላችሁ። የቲክቶክ ማስተር ክላስ የምዝገባ ጊዜ ከመጠናቀቁ በፊት ቀድማችሁ ለመመዝገብ በዚህ ባርኮድ ወይም በዚህ ታች ዲስክሪፕሽን ላይ በሚገኘው ሊንክ ገብታችሁ መመዝገብ ትችላላችሁ። መልካም ጊዜ